አይተሽ ሆነብኝ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች ስናደድ ለካ መሰራውን አላውቅም። ሽቴል ሲጀመር ምን ልታደርጊ አጠገቡ ወደቅሽ? አጋጣሚ say what? አጋጣሚ ከመጌን አትሽ ተበደት እቺ ልጅ በነገራችን ላይ ሁላችሁ መብዳት የምትፈልጉ ካላችሁ እቺ ልጅ በ20 ብር ተበዷታላችሁ። የአድዋ ጦርነት ላይ ክርስቲያኖ ሮናልዶ የትኛው ግንባር ላይ ነው ሲዋጋ የነበረው? አንደኛ በአፋር፣ ሁለተኛ በሱዳን፣ ሶስተኛ በአየር ጤና፣ አራተኛ በጎንደር። شكرا بزاف امين يا رب ዶክተር እዚህ ጋር በጣም እያመመኝ። እሺ እንዴት ነው የሚያደርገኝ? እንዴት አደረገኝ? አንተ ራሱ እንዴት ነው የሚያደርገህ? እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማር ብላለች አይደል? አሁን ማሩ የታል? ማሩን አሳይና ጉፋያ። ሄሎ ደህና ነሽ? ኧረ አንተ ልጅ ተወኝ በቃ፣ አጨቅጭቀኝ እንዴ! በቃ አልፈልግም እንዴ! ምንድነው? ቆይ አይ ዛሬ እኮ ከኛ ሆቴል ስትወጪ አይቼሽ እኮ ነው። ከእናንተ ሆቴል? ምን አልክ? ሆቴል? አዎ ከዛ አይቼሽ እኮ ለዛ ነው የደወልኩልሽ። እና ለምን አልነገርከኝም? እኔም እዛ ስለምሰራ። አንተም እዛ ነው የምትሰራው? አዎ። ምንድን ነው የምትሰራው? በእናትህ እስኪ ንገረኝ። ዘበኛ ነኝ። like sugar my tongue your body so sweet invite me if you come ምን አንተ አሁንም ጥቅማለህ እንዴ? አቅማለሁ ግን ለደሞዝ ቀን ብቻ ነው። አይ እንደዚህማ አቃም በደሞዝም ቀን ቢሆን ሱስ ይሆንብሃል። ይቅርብ። አቃም እኔ ለደሞዝ ቀን ብቻ ነው እንጂ እንዲህ ምናምን እኮ የለብኝም። ሌላ ቀን ምን አለካ? መቼ ነው ደሞዝ ቀን? ያው ቀን ሰራተኛ ስለሆንኩ ሁል ጊዜ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜ 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ። ዝም ማለት ነው ለሰው ይሉም ሰው። እሺ ታባቱ ሙት ተናገር። በእናቴም ይሄ ደግሞ እንደማልተው በቃ ዝም ባትሉ ነው። 30 ግራም ብቻ ነው የምበላው ነው ጥሬ ስጋ። ለዛ ነው ቤት ያስመጣሁት።
30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ዘንድሮ የመጣብን ትግል በጣም ከባድ። ዘንድሮ የመጣብን ትግል በእውነት እንትን ደናደር ብላ ኦንላይን ካያት ማለት ነው ከሌላ ሰው ጋር እያወራች ነው። ከሁለተኛ ሰው ጋር እያወራች ነው። ከሌላ ሰው ጋር እያወራች ነው። ነገር ግን አንተን ሰላም ደር ብላ እዛው እሷም የምተኛ ከሆነ ማለት ነው ጨዋ ናት ማለት አይደል? ጨዋ አይደለች። ሁለተኛው ሰው አንተ ነህ። ልጆች ስሙ፣ ማታ ላይ ወደዛ አካባቢ እንዳትሄዱ። ሴቶች ወንዶችን እየደፈሩ ነው ተብሏል። ሴት ልጆች ወንዶችን ይታዩ፣ ወደዛ እንዳትሄዱ። እንዲም ጀመሩ። አረ እንኳን ነገርሽን አንሄድም ወደዛ። አረ አታይመጡም እንዴ? ምን ሰውዬው እየሰከሰ ነው ወይስ ከሰየው ላለቀን እንጠብቃቸው ነው? ሁለት ወልፋሞች በሰዓታችሁ መታችኋል። ናምጣ ስልኬን ሁለትን ይኸው አንተ ነሽ እዚህ ወልፋም ተተኝ እናትቶኝ እና አንተ ወልፋም ሊበድ Good morning class. Peace no teacher. ዋጎን ቲቸር አታ ምን አባ? አረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትከላከል ወይስ ሻማ ቱረድ? አይ ዘፍና ትከላከል። ዘፍና ትከላከል። በቃ ይዘፈን በቃ ዘፍነሽ ተከላከል። ዝጋተ የነቅሎ ወራጅ ልጅ ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቶሃል? ጀምር አንተኛው። ለብርሃኑ ነጋ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። ኦኬ እኔ ባንቺ ፍቅር ስተት አስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። እንዴ ነው ወዴት ሄድክ ነው? ያው ከስራ ያባረረኝ እኮ። አንተ ከስራ መሳባረርኩ መስሪያ ቤት ውስጥ ከባለቤቴ ጋር የምታርፉን ብልግና ቁም ኮን ያልኩ ብታባረኝ አይሻልም እንዴ ታዲያ? ሄሎ አወቀኝ። የገጨው ልጅ ነኝ። አዎ አውቄሻለሁ። አዎ አሁን በአካውንት 2 ሚሊዮን ብር አስገብቼልሃለሁ። እውነት? አዎ አላመንክም እንዴ? በጣም አመሰግናለሁ። በጣም ችግር የለም። በቃ አንተ ጠንከር በል። የሚያንስ ነገር ካለ ይጨምራል። እኔ የምልሽ ወይ መቼ ነው ቀጣይ ተገናኝተን የምትገጪኝ? ይሄ ልጅ ቆይ መች ነው የሚያዳምጠኝ? አንተ አቤት ሸር ምንድን ነው ያስተማርኩት? አሁን ውሃ ይጠቅማል አይጠቅምም? አረ በጣም ጠቃሚ ነው። ይጠቅማል አይደል? በጣም ነው የሚጠቅመው። እሺ ውሃ ለምንድን ነው የሚጠጣው ታውቃለህ? ስለማይበላ ነው። እናንተ እዚህ ቁጭ በሉ። ቲክቶክ ውስጥ መሸታ ቤት ተከፍቷል። ያው የራሱ አዝማሪ ያለው ከፍተኛ መስተንግዶ ያለው ያምሬ ነው ጋይስ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ጦርነቱ ይጀምራል። አብራችን ቆዩ። ነገርየው እንደሚመስለኝ በሸሸቅ ነው። እንግዲህ ምንድነው ያለችው? ታወራለህ አሉ ሰፊ ነው ብለህ ተናግረሃል አሉ ሰፊ ነው ብለህ ሲጀመር ቢጠብስ መች ይሄን አላነበም። ለደህንነቴ ሲባል ይሄን ማንበብ አልችልም፣ ይቅርታ። ወደ ኮሜንት ተቀበይ አለ። ማረሻዬ ሹል ነው ያውም ፌሯን ካሲ መሬትሽ ሆነብኝ። እሷ አስታርፋለች እንዴ? መጣችለት ተቀበላለች። ቢሰፋ ቢጠብስ መች አንተ ታውቃለህ? ነጥብ አስጣለን። መፋቂያ የሚያክል ማማሰያ ይዘህ ወለካሎ አይባል። መጣ ደግሞ ተቀበይ አልቆመም አለችኝ። ደግሞ ከሷ ብሶ
በርሙዳ የገባ መቼ ተመልሶ የመደገም አለበት ደገመው። ዋው መጣች እሷም ተቀበል ከወሎ ወለጋ መጣሁኝ በበቅሎ ሰፊ ነው ይለኛል ሬሳ አንጠልጥሎ እሱም አላረፈም ተመልሶ መጣ። ተቀበይ አባይን በጀልባ ሲሻገሩ ባይ በዋና ገባሁኝ መከራዬን ላይ ተቀበይ አላት። ይበቃል ብለሽኝ ትንሽ ማማሰያ በሞያሌ አርጎ አስገባኝ ኬዲ ዋው ለያላችሁ ቆይ መስተንግዶ ይምጣ መስተንግዶ ክቡራን ኮሜንት አንባቢዎቻችን ጠላ ወይስ ጠጅ ይሁንላችሁ ብለን ሪፕሌይ ላይ ተመልከቱ ከጠጁ ቅጁማ ኧረ ተውኝ ከወደ ኋላ ደግሞ አንዱ ምን አለ ቡና የለሽ ይሄን ነው ተመልከቱ ኧረ እኔ ማደሬ ነው አልጋ የለም ጀለስ እዚህ ጋር ጠላ ቅጂልኝ ብሏል። በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለዋለች። ከዛ ሰውየው ያው ኧረ ተይ ለቤቱ አዲስ እንግዳ ነኝ ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔ ወጪ ብላ ሰውየው ጠጅ ተጋብዟል ማለት ነው። ሞክ ብሏል። አረ ወይኔ ተው ሰው አረ ተው እንጂ ሌላ